አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች እንዲሁም ክርስቲያን ወገኖቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበል እያልኩኝ ዛሬ ይዤላችሁ የመጣሁት ሰዎች ጋር እንዴት መግባባት እንችላለን የሚል ነው። እንግዲህ ከሰዎች እንዴት መግባባት የምንችለው የሚለውን አብረን የምናየው ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ባሪ የሆናችሁ ሀሳብ አስተያየት በመስጠት አበረታቱን። ሁላችንም በየቀኑ የሚያጋጥሙን አስፈላጊ ርዕስ እንመለከታለን። ርዕሳችን ከሰዎች ጋር እንዴት መኖር ሁኔታ መግባባት እንዳለብን እንደምንችል ነው። ከዚህ ዓለም ማንም ሰው ብቻውን መኖር አይችልም። ከቤተሰብ፣ ከጓደኛ፣ ከጎረቤት እና ከስራ ባልደረቦች ጋር በየቀኑ እንገናኛለን። ስለዚህ ጥሩ መግባባትን የህይወታችን ትልቅ ቁልፍ ነው ይላል። እንግዲህ መደማመጥ ይማሩ። ከዚህ ብዙ ጊዜ ለመናገር እንቸኩላለን፣ ነገር ግን ለማዳመጥ ጊዜ አንሰጥም። ሰው በጥሩ ሲያዳምጡት እንደሚከበር ይሰማዋል። ይህም መተማመን ይጨምራል። በአክብሮት ይናገሩ። ቃላት ኃይል አላቸው። አንድ ጥሩ ቃል ሰውን ሊያስደስት ይችላል። አንድ መጥፎ ቃል ደግሞ ለረጅም ጊዜ የማይረሳ ቁስልን ሊያስከትል ይችላል። ስለዚህ ከመናገሮ በፊት ቃላቱን ያስቡ፣ ልዩነት ይቀበሉ። ሁሉም ሰው አንድ ርዕስ አያስብም፣ አይናገርም፣ አይምሮም። ይህ የተለመደ ነው። የሌሎች ሀሳብ ማክበር ጥሩ ግንኙነት ያጠናክራል። ትዕግስት ይኑራችሁ። አንዳንድ ሰዎች ሊናደዱ ይችላሉ። በቁጣ የተናገሩትን ቃል ግንኙነት ሊያበላሽ ይችላል። መነጋገር ችግር ለመፍታት ይረዳል። ይቅርታን መጠየቅ አትፍሩ። ሁላችንም እንሳሳታለን። ስህተት ሲፈጠር ይቅርታ ማድረግ ድክመት አይደለም፣ ብስለት ነው። እንዲሁም ሌሎቹን ይቅር ማለት ራሳችንን ሰላም ያመጣል። ታማኝ እንሁን። እውነት በቀላሉ አይገኝም፣ ነገር ግን በአንድ ውሸት ሊፈርስ ይችላል። ስለዚህ እውነት መናገር የጥሩ ግንኙነት መሰረት ነው። ፍቅርና ርህራሄን ያሳዩ። አንዳንድ ሰዎች በውስጣቸው ከባድ ችግር የተሸከሙ ሊሆን ይችላል፣ እኛን ግን አናውቅም። ስለዚህ በፍቅር መያዝ ይገባናል። ውድ ተመልካቾቼ፣ ጥሩ መግባባትን የሚጀምረው ከራሳችን ነው። ሌሎች እንዲያከብሩን ከፈለግን መጀመሪያ እኛ ልናከብራቸው ይገባል። እያንዳንዱን ከፈለግሽ እኛንም መጀመሪያ ልናዳምጣቸው ይገባናል። ዛሬ ጥያቄ፣ ከእሱ ጋር ለመግባባት በጣም የሚረዱ አንድ ልምድ ምንድን ነው? በኮሜንት ያጋሩን። ይህን ቪዲዮ ከወደዳችሁት ላይክ ያደርጉ፣ ለጓደኞቻችሁ ያጋሩ እና ተጨማሪ ጠቃሚ ትምህርቶችን ለማግኘት ከቻናላችን ሰብስክራይብ በማድረግ አትርሱ። አንድ ጥያቄ ልጠይቃችሁ። ከሰው ጋር ተጣልታችሁ ያውቃሉ? ወይንስ ጥሩ ስላደረጋችሁ ሰው እንኳን እንዳልተረዳችሁ ተሰምቷችኋል? ይህ ብዙዎቻችን የሚያጋጥመን ነገር ነው። ከገጠማችሁ ደግሞ በኮሜንት አስቀምጡልኝ። ሰዎች ግንኙነታቸው በገንዘብ ወይም በሀብት አይጠነክርም። በአክብሮት፣ በመተሳሰብ እና በመከባበር በጥሩ መግባባት ይጠናከራል። ብዙ ሰዎች ለመናገር ይፈልጋሉ፣ ግን ለመስማማት ጥቂቶች ብቻ ዝግጁ ናቸው። ሰውን በትኩረት ሲያዳምጡ ዋጋ እንዳለው ይሰማል። አንዳንድ የተናደደ ቃል የመታት የቆየ ግንኙነት ሊያበላሽ ይችላል። ስለዚህ ራሳችንን እንጠብቅ። ይህ ቃል ይጠቅማል ወይንስ ይጎዳል ብለን አገናዝበን ብንናገር ለሰዎች ተደማጭ እንሆናለን። ሰዎች አስተሳሰብ፣ አስተዳደግ እና ልምድ ይለያያል። ልዩነት መቀበል የብስለትን ምልክት ነው። ይቅርታን የሚለውን ቃል የተሰበረ ግንኙነት ሊያስተካክል ይችላል። ስህተትን ሊኖር ማመን ድክመት ሳይሆን ብስለት ነው። አንድ ሰው ጎረቤቱ ሁልጊዜ እንደሚጠላው ያስብ ነበር።
አንድ ቀን ግን ቀድሞ ሰላም አለው። ፈገግ አለና ጎረቤቱም በደስታ መለሰለት። ያኔ ችግሩ በጎረቤቱ ሳይሆን በግምቱ ነበረ። ይህ ታሪክ አንድ ትልቅ ትምህርት ይሰጣል። አንዳንድ ጊዜ መፍትሄ እኛ መጀመር ነው። ጥሩ መግባባትን የሚጀምረው በማዳመጥ፣ በአክብሮት፣ በትዕግስት፣ በይቅርታና በፍቅር ነው። ዛሬ አንድ ሰውን በፈገግታ ሰላም ይበሉ። ምናልባትም የእነሱን ሊቀውጡ ይችላሉ። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩና በተጨማሪ እንዲሁም ያሉ ጠቃሚ ነገሮች እንዳቀርብላችሁ ከፈለጋችሁ በኮሜንት አስቀምጡልኝ። የዛሬ ውይይታችን ይህ መስል ነበር። በቀጣይ በሌላ እስከምንገናኝ ቸር ሰንብቱልን።